መካነ ኢየሱስ ቤተክርስቲያን አደራን እንደ ልማት ድርጅት ያቋቋመችው ከመንፈሳዊ አገልግሎት ባሻገር ህብረተሰቡን በልማት ለማገዝ ነው። አደራ 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 መስጠም ለጋራ አደራ በአብሪቪዥን አጋሌስ ዴቨሎፕመንት ኤንድ ኢመርጀንሲ ሪስፖንስ አክሽን መነሻው ትልቅ ኃላፊነት ተሰጥቶ ኃላፊነቱ ሰው ተግባራዊ ማድረግ የሚችለው ነው። ሰዎች ከድህነት ተላቆ የተሟላ ህይወት እንዲኖሩ ማየት እንደ መሪሃችን ወይም እንደ መፈክራችን ሁሉም ለታረቀ ማንነት እንታጋለን። ማንን ከማን ጋር ለማስታረቅ ነው? ሰው የተሟላ ህይወት ይኖረው ዘንድ ከፈጣሪው ጋር መታረቅ ያስፈልገዋል። ከሰዎች ጋር መታረቅ ያስፈልገዋል። ከተፈጥሮ ጋር መታረቅ ያስፈልገዋል። እንዲሁም ከራሱ ጋር አደራ 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 ከፈጣሪ ጋር ሁሉም ሰው በእግዚአብሔር አምሳል ስለተፈጠረ ክብር አለው። የማንችለውን በማውራት ከቅንነት መንገድ መውጣት የለብንም። አደራ 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 መስጠም ለጋራ ስለዚህ ቤተክርስቲያን ከዛ በመነሳት እግድ ህብረተሰቡን ማገልገል አለብን። ሁሉንተን ሆነ አገልግሎት በምድር ላይ ሰዎች ከድህነት ተላቆ የተሟላ ህይወት እንዲኖሩ ለማድረግ አንድ አካል ብቻ የሚሰራው ስራ አይደለም። ስለዚህ በጋራ ተባብረን በጎሳ በተለያየ እንደሳለ በጋራ ያለነው ዕውቀት ያለነው ሀብት በጋራ አቀናጅተን በጋራ ሰርተን ህዝባችን የተሻለ ህይወት እንዲኖር የማድረግ ጉዳይ ለማንም የሚተው አይደለም። ይሄ ምንም ደራደረውበት ጉዳይ አይደለም። እኔ ፐርሰናሊ እንደ አንድ አገልጋይ እንደ አንድ የቤተ ክርስቲያን ሰራተኛ የሚጠበቅብኝ ሁሉ ለማድረግና ዋጋ ማስፈላጊ ከሆነ ለመክፈል ዝግጁ ነኝና ሌሎችንም ከማስተባበር አኳያ እኔ የሚመራው ህዝብ አለ። ለዛ ህዝብ ምሳሌ በመሆን ለዛ ለማነሳሳት ይህን መስራት የሚችሉበትን አግባብ በደንብ በመፍጠር የተሻለ ነገር እንዲፈጠር ማድረግ ተገቢ ነው። አደራ አደራ ለሁሉም ላለው አደራ ሰላምን ከሚያናጋ ወይም ከሚያደፈርስ ነገር የነበረውንም ከሚያበላሽ ነገር አለ መስራት ይሻላል። አደራ መልካም መሆን አለብኝ ለቤተሰቤ፣ ለልጄ፣ ለትዳሬ፣ ለኑሮዬ፣ ለጎረቤቴ እያለ መልካምነት እየበዛ ይመጣል። ብዙ መልካም ሰዎችንም እናካብታለን ማለት ነው። እኔ መልካም ሆኜ ለልጆቼ መልካም ሆኜ ደግሞም ለጎረቤት ልጆች መልካም ሲሆን ነገ ብዙ መልካም ሰዎች ተፈጠሩ ማለት ነው። አደራ አደራ እንግዲህ አንድ ነገር በበጎነት የምንሰራ ከሆነ ባለቤትነት ይሰማናል ከውስጥ ስለሚመጣ። ስለዚህ ነገሮችን በበጎ መስራት ትልቅ ነገር ነው። አደራ አደራ የተቸገሩ የመርዳት ስራ እስከሆነ ድረስ እኔ ያለው ሌላ ህዝብ መጎዳት የለበትም፣ ህብረተሰባችን መጎዳት የለባቸውም። ባለኝ አቅም ባለኝ ዕውቀት ህብረተሰባችንን ለመርዳት ለማገልገል በአደራ በኩል ለመሰለፍ ፈቃደኛ ነኝ። አደራ እንደስሙ እግዚአብሔር የሰጠንን ሀብት በማቀናጀት እድገት እንደሚመጣ ስለሚያምን በገንዘብ ብቻ ሳይሆን በሙያዬ ሁሉ ጊዜ ይደግፋለሁ። አደራ አደራ ድህነትን ስለምጠላና ፍትህን ስለምወድ የአደራ አባልና ደጋፊ ነኝ። እናንተስ በዚህ ታሪክ አጋጣሚ ተልእኮን ለመደገፍ ርቀት አይገድበኝም፣ ሁኔታዎችም አይመለሱም። አደራ 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 እኔ አደራን ለመደገፍ ዝግጁ ነኝ። አንተስ? አንቺስ? እናንተስ? ሁሉም ይሳተፍ። እኔም ባለኝ ሙያ አደራን ይደግፋለሁ፣ ዛሬም ነገም ለወደፊት። አደራ አደራ ጊዜንና ዕውቀትን ሳልቆጥብ አደራን ይደግፋለሁ።
የአደራን ተልእኮ ለመደገፍ ርቀት አይገድበኝም። ሁላችንም በዚህ ታሪካዊ አጋጣሚ አሻራችንን እናኑር። ድህነትን ስለምጠላና ፍትህንም ስለምወድ የአደራ አባልና ደጋፊም ነኝ። እናንተስ? በውጪ እርዳታ ውስጥ መቼም ስውር ዓላማ ስለማይጠፋ አደራ ራስ አገዝ መንገድን ስለሚከተል ከልቤ ይደግፋለሁ። ሁላችን አደራን በጋራ እንደግፍ። የአደራ ዓላማ የእግዚአብሔር ሐሳብ ስለሆነ እኔም ባለኝ አቅም ይደግፋለሁ። አደራን ለመደገፍ ርቀት አይገድበኝም። ስለሆነም የአደራ አባልና ደጋፊ ብቻ አይደለም፣ አምባሳደርም ነኝ። እናንተስ?